ይህ ወጣት አንድ ቀን ይህን ውሃ ከጉድጓድ ከቀዳ በኋላ የደረቀ ዛፍ ላይ ረስቶት ይሄዳል። ታዲያ ግን ይህ የደረቀ ዛፍ ግን ወዲያውኑ የወይን ፍሬ ያፈራል። ወደ ቤት ከወሰደው በኋላ ያንን ውሃ እንደጠጣ የሆነ ስሜት ይሰማው ጀመር። ሰውነቱን በጣም የተሰማው ነበር። ታዲያ ግን ትንሽ ከቆየ በኋላ የሆነ ነጭ ነገር ሰውነቱን ይከቧል። ወዲያውኑም ያንን ነጭ ነገር ከሁለት ከበተነው በኋላ ሲንገዳገድ በአጋጣሚ ከድንጋዩ ላይ ያርፍና ድንጋዩ እንዲሰበር ምክንያት ይሆናል። ከዛም ከፍተኛ የሆነ ጉልበት እየተሰማው ይሄዳል። ይህም የሆነ ውሃው እንደሆነ አስቦ ነበር። ታዲያ ተመልሶ ወደዛ ሲሄድ ግን ያ የወይን ፍሬ አፍርቶ ያንን ዛፍ ያገኘውና ከዛ ወይን ፍሬ ወዲያውኑም አንዱን ፍሬ ቀምሷል። በዚህን ጊዜ ደስ ወደሚል ህይወት ይወስደዋል። ይህን የተመለከተው ይህ ሰው በቀጥታ ይህን የወይን ፍሬ ከሰበሰበ በኋላ ወደ ገበያ በመውሰድ ለሰዎች መሸጥ ይጀምራል። ነገር ግን በጣም ዋጋው ውድ ነበረ። ሰዎቹ ለምን እንዴት አደርጋለህ እያሉ ሁሎችም እየጮሁበት ነበር። እሱም ይሄ የተለየ ፍሬ ነው እያለ እየነገራቸው ነበር። ነገር ግን ማንም ሰው ሊያምነው አልቻለም። ታዲያ አንዱ ሰው ያን የወይን ፍሬ አንስቶ በቀመሰው ጊዜ ወደሚገርም ደስ ወደሚል ህይወት ይወስደዋል። ታዲያ ይህን ከተመለከተ በኋላ ካጠገቡ ለሚገኘው ጓደኛው ቀመሰው ይሄ እውነቱን ነው እያለ ይነግሯል። ወዲያውኑም ጓደኛው በቀመሰው ጊዜ ደስ ወደሚል ህይወቱንም ይወስደዋል። ታዲያ ይህን ከተረዱ በኋላ በርካታ የሆኑ ሰዎች ያንን ፍሬ ይቀራመቱት ጀመር። ታዲያ ይህን የተመለከተው ይህ ሰው በቀጥታ ይወስድና ለዋናው አለቃ ያቀምሰዋል። ወዲያውኑም ዋና አለቃው ይህን በቀመሰ ጊዜ ደስ ወደሚል ህይወት አሁንም ይወስደዋል። ከዛም ቀን ጀምሮ ይህ ሰው ደስ ወደሚል ህይወት ስለወሰደላቸው እንደሚገዛው ይነግረዋል። ታዲያ ይህ ሰው በርካታ የሆነ ፍሬ ያላቸው አትክልቶች እንደሚያስፈልገው ያስብና ውሃውን በመጠቀም በርካታ የሆኑ አትክልቶችን መዝራት ይጀምራል። ወዲያውኑም በበነገታው ይሄድና ይህንን በርካታ የሆኑ ፍራፍሬዎችን ከሰበሰበ በኋላ ቲማቲሞችን ይዞ ወደ ገበያ በመሄድ ለመሸጥ ይወስና ገበያ በመቆም መሸጥ ይጀምራል። ታዲያ ግን ይህን የተመለከቱ ሰዎቹ ካጠገቡ እንደሱ የሚሸጡ ነበሩና እንዲህ ማድረግ የለብህም እያሉ እየነገሩት ነበር። በጣምም እየተናደዱበት ነበር። እሱ ግን ይህንን ነገር ከማድረጉ በፊት ምንም አልተቆጠበ ነበር። ታዲያ ግን ያ ባለሀብት ይመጣና እንደሚገዛው ይነግሯል። ወዲያውኑም ያንን ቲማቲም እንደቀመሰው አሁንም ደስ ወደሚል ህይወትና ወደሚያዝናና ጊዜ ይወስደዋል። ታዲያ ይህን የተመለከተው ይህ ባለሀብት ከፍተኛ የሆነ ብር ይሰጠዋል። በዚህን ጊዜ ይህን ሲመለከት ልጁ አላመነም ነበር። ወዲያውኑም በትክክለኛ መንገድ ትራንስፈር ካደረገለት በኋላ ይህ ሰው እንደሚገዛው ነግሮት ነበርና በርካታ የሆነ ቲማቲም ገዝቶት ይሄዳል። ታዲያ ልጁም ደስተኛ ይሆናል። አንድ ቀን ወደ ቤቱ ተመልሶ ተቀምጦ ሳለ በአጋጣሚ የሆነ ስልክ ይደወለትና ስልኩን ያነሳል። ወዲያውኑም ይህች ሴት በጣም ባለሀብትና በከተማው የታወቀች ባለሀብት ነበረች። ታዲያ እሷም ብዙ የሆነ አትክልት እንደምትፈልግ ትነግሯለች። በዚህን ጊዜ ልጁ አሁንም ምን ማድረግ አለብኝ እያለ እያሰበ ነበር። ወዲያውኑም ያንን ውሃ በመጠቀም ታዲያ በርካታ የሆነ ፍራፍሬ ማድረግ እንዳለበት ያስብና አሁንም ፍራፍሬዎችን በመትከል ወደ ገበያ ዞላት ይሄዳል። ታዲያ ግን እሷ ትመጣና ስትመለከተው ግን ፍሬውን አልወደደችውም ነበር። እሱ ግን ግድ የለም ይህን ፍሬውን ቅመሹ ይላታል። በዚህን ጊዜ እሷ ብትናደድም ግን ፍሬው መቅመስ እንዳለባት ታስብና ያንን አንዱን ፍሬ በማንሳት ያንን አትክልት ለመብላት ትወስናለች። ወዲያውኑም ያንን በቀመሰችው ጊዜ ደስ ወደሚል ህይወት ይወስዳታል። በዚህን ጊዜ